ኧረ እሷን ሳሚት አንቺ ሞይ እሷ አንቺ እሷን ስመሻታል አንቺ ደግሞ እሷን ሳሚት ቶሎ በይ ናፍቃኛለች ብለሽ ሄደ ሳሚ ኧረ አንድ ብቻ ባንቺስ ድገሚ አሁን ናፍቃሽ ቆይ አሁን እንደሱ ነገር ጁስ ገዝተሽ አመጪ አረጋኝ ብር ሳይልኝ ኧረ እቺውን ጁስ ነበር እንጂ መግዛት የነበረብሽ ብር የለኝም እና ገጠር ነው ያለነው እንደምታዩ ሳሩ ቤት ባሮ ሁለማናው እንግዲህ ጽድት ያለው እንደምታዩ ቆርቆሮ ቤት ማለት ማን የጠማው ከኔና ካንቺ ቆይ እኔ እየተገታተለ ይበቃሻል አንቺ መሽማ ወጅብ ይበላሻል ጥዬሽ ነው የምሮጠው ሰላም ተወደዳችሁ ቻናል ቤተሰቦች እንደምን አላችሁ ዛሬ እንግዲህ ደግሞ አዲስ ቪዲዮ ማከናማኖች ልጅ እንደምታዩት አያቴ ጋር ላገናኛት ነው ማለት ነው ያው በአንዳንድ ችግር ምክንያት ወደ ከተማ ምናምን ከገባን ቢያንስ 7 ወር 6 ወር እንደዛ አካባቢ ነውና እና ከዛ ወዲህ አያቴ ጋር ሰው አልተገናኘችም እና አሁን ላገናኛት ነው ናፍቃሻል ምን ያህል እና አያቴ ጋር ላገናኛት ነው ማለት ነው እና በእግር እንግዲህ እንደምታዩና እየተጓዝን ነው ያው ባጃጅ ምናምን ይገባበታል ማለት ነገር ግን ያው አሁን ላይ ስለታገደ አይገባም ለዛ ነው ያው በእግር እንደምታዩት በእግራችን ሽከሸት ነው የሚገኘው ቢያንስ የአንድ ሰዓት መንገድ ምናምን አካባቢ መሰለኝ ትደርሳለህ አትደርስም እንግዲህ እናያለን ትደርሻለሽ እርግጠኛ ነሽ አልደከመሽም አሁን ስንት ደቂቃ 10 ደቂቃ መተሽን አንድ 30-40 ደቂቃ ይቀርሻል አከደከመሽ ምን ታደርጊያለሽ ለማክሽ አንቺ ትልቅ ሴት ማለት ሸከም ቀልድ ያ ይሄ ኳስ ሱፐርስ ነው እንዴ ለኔ ምንድነው ይባላል ግን እሱ ተለምሽ ነው ለኔ በቃሽ ይበቃሻል አንቺ መሽማ ወጅብ ይበላሻል ጥዬሽ ነው የምሮጠው እንደምታዩት አሁንም ያው እየተጓዝን ነው የምንገኘው ነይ አሁን ደክሞሻል ተናገር ደክሞሻል ታይ የምር ላይ ደከመሽ እንግዲህ 10 ደቂቃ ገና እየተጓዘች ነው ገና ስንት ደቂቃ ይቀርሻል አሁን ቤቷን እዚህ ጥያ በሄድኩ አታውቅም ሲጀመር ነው ለማናገር አይ አንቺ ልጅ ማይ እኔ አልሳምሽ እንጂ መጀመሪያ አቦ እኔ ነኝ ልጅሽ እኮ መጀመሪያ እንዴት ነሽ ደህና ነሽ ወይ አይ ቤት የናችሁ አለን እንጂ ደህና ናችሁ አረጋ እንግዲህ ዝሮ እንዴት ነው ናፍቃሽ ቆየች ልኝ ናፍቃሽ አለች ልኝ እስኪ ኧረ በወል ሳሚት እንጂ ኧረ ነይ ገና በወል ሳሙላ አንቺ ሰይ አኩርሲ ቁጭ አትይም ወይ ቆይቻለሁ በጣም ናፍቃኛለች እያለኝ እሺ ሞይ ተሽሎሻል ደህና
ይሻለኛል ደግሞ እየባሰ መሄድ አይዞን እንግዲህ ሁሌ እየባሰ መሄድ እንጂ እንበላለሁ ብለህ ደህና ናችሁ? ደህና ነን ይመስገን ነው እንግዲህ ተመስገን ነው። ማን ነው ስትወይ ይላልኝ ደህና ተቁጥራሽ እንደው እዚህ ያላችሁ ነው አንቺ ቤት ገኘሻት ወይ ናፍቃኛለች ስትል ናፍቃኝ ቸኩላ ዝም ብላ ልሷና እንዴት አስራለ እንዴት ፈታለ እንዴት አስራለ እንዴት ፈታለ እንዴት አስራለ ልብሷን ሸከፋ ልትመጭ ማሰብሽ ያረጋ ይሄው ገና ነው ማሰቧ ሸጋ ነው ማሰቧ ሂጂ ውሃ እኮ ጠምቶኛል ናማ ዳኒ የገጠር ፍሪጅ ናት እሷ የገጠር ፍሪጅ ይላል ከተማ ፍሪጅ ነው ይሄ ደግሞ እንትሯን ሰፍተህ ነው ገበሬ ጎማን ሰፍተህ አይ ጎበዙ ማን የጠማው ከኔና ካንቺ ቆይ እኔ እየተበታተው እንኪ በቃኝ ለምን ያቀዝቀዝ ዘይት አደርሽበት አደርሽበት ፍሪጅሽን ጠጣሽ ተመጣ ለአባና ለሞያ ላይ ሚጥሚጣሽ ይሄ አባ ይበላ አልበጋ ያቢሰጣል ለትልቅ ሰው እኮ የሚጣይ ይሄ ጁስ ምናምን ነው ጁስ ገዝተሽ ያመጭም አደራ አይቀርም ስሚ አንቺ ጁስ ገዝተሽ ያመጭም አረጋኝ ብር ሳይልኝ አረ እቺውን ጁስ ነበር እንጂ መግዛት የነበረብሽ ብር የለኝም ሰላም የተወደዳችሁ ቤተሰቦቻችን እንግዲህ በመጨረሻም እንደምታዩት አያቴ ጋር ተገናኝቻለሁ ማይ መጨረሻ እንደምታዩት አያቴ ጋር ተገናኝተናል አያትህን አሳየን እያሉኝ እኮ ነው በይህ የሚያዩት ሰው አያትህን አሳየን እስኪ ናፍቃናለች እያሉኝ እና አያቴ እንግዲህ አያቴ ካንት መስላለች እና ገጠር ነው ያለነው እንደምታዩት ሳሩ ቤት ባሮ ሁለመናው እንግዲህ ጽድት ያለ እንደምታዩት ቆርቆሮ ቤት ማለት ሳር ቤት ማለት እንደዚህ ሳር ቤት ግን በጣም ጽድት ያለ በጣም ወዶ በጣም ቆንጆ ነገር ስለሆነ እንግዲህ እንደምታዩት ያው በመጨረሻ ምንና ሚጣ ደርሰናል ማለት ነው እና ምን ታስቢያለሽ አገኘሻትም ወይ አይደለም ይሄ ሞሄ በጣም ናፍቃኛለች እያልሽ ነበር አረ እሷን ሰሜት አንቺ ይሄ ሞሄ አንቺ እሷን ስመሻታን አንቺ ደግሞ እሷን ሳሚት ቶሎ በይ ናፍቃኛለች ብለሽ ሄደ ሳሚ አረ አንድ ብቻ ባንቺስ ድገሚ አሁን ናፍቃሽ ቆይ አሁን እንደሱ ነው የሚደረገው አሁን ደግሞ አባ ነው የሚመጣው አባ ደግሞ ኋላ እናገኘዋለን ሲመጣ እንደው እንግዲህ ቢመጣ እናገኘዋለን ማለት ነው እንግዲህ ገጠር እንደምትደስ ደስ ይመስላል ወረዛም ወረዚህ በቃ ይሄንን ይመስላል ማለት ነው ገጠር እና ሌላ ፕሮግራም ይኖርና እናሳያችኋለን በደንብ ምናምን